What's good, Jama? We back with another video. በዛሬ ቪዲዮአችን ላይ just chill የሆነ ድራይቭ እናደርጋለን። POV ድራይቭ ነው ማሳያችሁ። ያው ልክ እንደምታዩት ኮፍያ ያደርጋለሁ ከዚህ ፊት ላይክ ነው ይሄን ጎፕሮ ስጠቀም ምናምን ቁመት የሌለ ረጅም የሆነ ነው የሆነ ምናምን የሚሰማኝና I think hopefully ዛሬ like አሪፍ አንግል ያሳያችኋለሁ ብዬ አስባለሁ። and then እንደምታዩት 50 ሴንት መስያለሁ 50 ሳንቲምን ፖይንት ኦፍ ቪውን ቀይሬ just ድራይቭ እናደርጋለን chill እናደርጋለን and we will try to find like አሪፍ ሮዶች ምናምን guys ምን እንደተፈጠረ ገምቱ ማለት ነው። የጎፕሮን ሚሞሪ ይዤ አልመጣሁም so that means I'm not gonna have a GoPro ረሳሁት ቤትና አሁን ደግሞ ከቤት ደግሞ ሩቅ ቦታ ነው ያለው so I'm not trying to like go back and then get the memory and then like point of view drive ለማድረግ ማለት ግን I promise on the next video አደርጋለሁ እንደውም አሪፍ excuse ነው ሌላ ቪዲዮ ለመስራት for now I'm just gonna use another backup camera so we're just gonna do that we're just gonna find አሪፍ ሮዶችን and then ጠብሰዋለን መኪናውን ለተወሰነ ሰዓት and then የተወሰነ አንጀታችን እንጮታለን ማለት ነው። ይመቻችሁ። By the way guys አሁን መኪናዬን ስነዳው more like confident ሆናለሁ ማለት ነው። ኦይል ቼንጅ ሁሉ ጊዜ ካረኩ በኋላ መኪናው there's like some difference like የሆነ ልዩነት አለው አሁን እኔ ብቻ ከሆንኩ so አሁን የምንራበትን ቦታ ማታውቁ ሰዎች like የት ስቴት ነው ምናምን ብላችሁ curious ልትሆኑ ትችላላችሁ። አሁን ያለሁት ሳውዝ ካሮላይና ይባላል so basically ማለት ነው አሜሪካ ውስጥ ገጠር ከሚባል ቦታ ውስጥ አንዱ ነው። የአሜሪካ ሀገር ጀሞ ሰፈር በሉት like this ከሚል ነገር ልክ እንደዚህ ገጠራማ ቦታዎች ምናምን አሪፍ አስፋልት አላቸው ከምንም በላይ እና ዛፍ ምናምን ሳር ቅጠላቅጠል የምትወዱ ሰዎች ቪጋን ከሆናችሁ ትወዱታላችሁ በጣም ይሄን መንገድ ነው ስፈልገው የነበረው ልክ እንደዚህ ከርቭ መንገድ this is all we need guys እዚህ መጣ ነው እዚህ ለምንም አይደለም ማለት ከዚህ እነዚህ መኪኖች ላይክ ቀጥታ መንገድ ልክ እንዳልኳቸው ነው የአያታችሁ መኪና የአያታችሁ ፒሪየስ መጥቶ ላይክ ነው ሊያንደፋድፈኝ ይችላል ግን ጠመዝማዛ ቦታ ላይ is like it's perfect like handling like ለዛ የተሰራው ማለት ነው እዚህ ጋር ሀይቅ ነው አላ ነው ማለት ጠመዝማዛ መንገድ ላይ እነዚህ መኪኖች guys it's just they perform so much like they so much better በቃ guys እዚህ ጋር የምታዩት ሳይን ካያችሁት ሚዳቆሽ ምናምን ዘለው ሊገቡባችሁ ይችላሉ እዚህ አልሐምዱሊላህ እስካሁን አጋጥሞኝ አያውቅም ጥሩ ነገር አለ መኪና ሚዳቆ ገባብህ ማለት መኪናን ይነፋል ምናልባት like ኢንሹራንስ ምናምን ከቨር ላደርገው ይችላል ግን just like it's not a good experience at all አንድ የሰው አንተ እኔ አራስ ወደረኝ አንተ ስለ መኪና ያሰጉት ሚዳቆ ይሞታል ሚዳቆ ቤተሰብ አለው እናት አለው አባት አለው ስለዚህ ጆሮዬ ነው ያከርባለን ምናምን ሀገሬ ናፈቀኝ ምናምን ይላልኝ ገጠሩ ምናምን ይላል ያው እዚህ ገጠሩ አለ በእናት ኢትዮጵያ ይገባኛል ግን ያው እዚህ መጽናኛ አለ ማለት ልክ እንደምታየው እዛ ጭድ አለ ምናምን ጋይስ ርግ የሌለ ነገር የለም ማለት ነው። እኔ ራሴ አንዳንዴ ሳር ምናምን የሆነ የሀገሬ ዛፍ ምናምን ሲናፍቀኝ እዚህ አካባቢ መጥቼ ነው ዛፎቹን stop the cap bro like randomly ሚዳቆሽ ማለት ነው like የሰው ግቢ ምናምን ታያላችሁ ማለት ነው so እኛ ሀገር ቢሆን ኖሮ ማለት ነው like የኛ ሀገር ሹፌሮች ዲስክሬት ለማድረግ አይደለም ግን ኦቨርቴክ የሚያደርግ የለም ወለ ለመናገር ላይ ካይሱዙ ምናምን ቢሆን እንዴ እኮ ቃ ይሄ ኦቨርቴክ አድርጉት ያው ምሳሳይ like ኦቨርቴክ አድርጎ ምናምን ፊት ለፊት ሆኖ ፓርክ አድርጎ ሰውየውን አስቁሞ ይመክረው ነበር like ቀስ ብለን ተናዳለው እንደሜ ልክ እንደዚህ መንገድ ቀስ ብሎ አይነዳም ብሎ ሶት ይሄድ ነበር like መደረፍ ፈልጎ እኮ አይደለም ለሰውየው አስቦ ነው ገባ እዚህ ጋር okay guys ብሬክ ለመውሰድ ብለን ወጣን እዚህ ፋየር ዲፓርትመንት አሮ ነው እዚህ ጋር ፓርክ ማድረግና እንደምንችል አቅም ግን አፕዴት ላሳያችሁ ማለት ነው መኪናዬ ላይ ይሄን ነገር አፕግሬድ አድርጋልታለ ብሎን ባምፐሪ ከዚህ ፊት ሊወጣ ነው ያልኩ 10 ጊዜ ኮምፕሌን አድርጌ ነበር so now በስክሩ እዚህ ጋር ነፍተናታል so ያን ያህል ችግር ያጋጠመን ፊትመንቱ ምናምን is clean my brother is in the back but
yeah guys, hopefully ይሰማል ብዬ አስባለሁ። and then beside that just መኪናውን ብሬክ የሰጠነው ነው and yeah the bumper ይሄኛው 200 ሆርስ ፓወር ይሄኛው 200 ሆርስ ፓወር ነው የሚጨምረው። ስለዚህ በአጠቃላይ 400 ሆርስ ፓወር ሲደመር 200 ምናምን 600 ሆርስ ፓወር ነው ፑሽ እያደረግን ያለ ነው። excuse me ይሄ መኪና እንደዛ አይነት ሲል መገዛት ያለበት ልክ እንደዚህ ገጠራማ ጠመዝማዛማ ምናምን cuz guys አሁን እንደውም ትራክሽን ኮንትሮል ኦፍ ነው ያደረኩት cuz I don't want to drift ወይም ደግሞ እዛ ስቴጅ ላይ አልደረስኩም። ገባችኋ? ግን አሁን ይሄ ቦታ ዝናብ ዘንቦ ወይ ምናምን የኔ ጎማዬ ትንሽ ዋይድ ነው ላይክ ሌላ ተቀያሪ ጎማ አለኝ ሶ ሌላኛ ተቀያሪ ጎማ ከቀየርኩኝ ድንገት አልኩ ጀስት ከፈለኩኝ ለድሪፍት ከፈለኩ ያንን ጎማ ቀይረዋለሁ ማለት ነው። ሶ እና ትራክሽን ኮንትሮል ኦፍ አድርጌ ልክ እንደዚህ አይነት ከርቭ ሮዶች ላይ like if I just want to slide this car it's not hard like በቃ ወደ ጎን ምናምን like ድሪፍት ለማድረግ ምናምን it's not a hard car ይሄኛው። ጋይስ አሁን አየሁት አስፋልት ምን እንደሆነ አቅም ነው ጀስት guys የመጣንበትን አገኘ ነው ማለት ነው። Look at this አስፋልት አላችሁ ስል ቀልድ አይደለም guys አስፋልት አላችሁ ስል I'm not joking guys I'm not. They do have asphalt አለ አንድ ገጭ የለም ብላ look ገጠር እዚህ ቦታ በእርግጠኛ ገበሬ ምናምን look ፈረስ አመሻው ሲመለስ የፈረስ ቤት ምናምን ያለው እዚህ ቦታ ፈረሶች አሁን እንደማይታዩ ፈረሶች አሉ ምናምን it's just so surprising guys ወይም ነገር like የመጀመሪያ አካባቢ እዚህ የመጣው አካባቢ I was surprised. ጋይስ እዚህ ቦታ መጥቼ አላውቅም። የመጀመሪያ ጊዜ ነው ጀስት ልክ እንደዚህ ቦታ ስመጣ ምናምን የገጠር ልጅ ነው መስለው watch out boy this bro and ፈረሶች የሚታያችሁ ከሆነ አሳያችኋለሁ ቀስ ስላለው እዚህ ጋር ማለት ነው look guys እዚህ ጋር አንድ ቀን ጋለባው ነው ፈረስ መጋለብ look at this man damn I want to own a Mustang.
ጋይስ የዛሬ ቪዲዮአችን ይመስል ነበረ። እስከመጨረሻው ስላያችሁት እናመሰግናለን። ሶ አይ ቲንክ ጎፕሮ ያለ መስራቱ አልተመቸኝም ነበር፣ ግን ቀጣይ ላይ የሚሞሉን ከኔ ጋር ማምጣት ሜክ ሹር አደርጋለሁ እና በቀጣይ ቪዲዮ እስከመጣ ይመቻችሁ። ሌላ ምሰራላችሁ የምትፈልጉ አይነት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ከዛ ውጪ መልካም ውሎ አዳር ምናምን። ኦኬ ጋይስ የዛሬ ቪዲዮአችን ይመስል ነበር። ሆፕፉሊ ሲኑን እና ምን ሁሉ ነገር አሪፍ ተመችቷችኋል ብዬ አስባለሁ። በቀጣይ ቪዲዮ ላይ ምን እንደምሰራላችሁ እንደምትፈልጉ ለሚ ኖ and then ይመቻችሁ።